እግዚአብሔር አለ። ከሁሉ የሚበልጠው ጌታ በመካከላችን አለ። ሊያስተምረን፣ ሊናገረን፣ ሊመክረን በዚህ አለ። ሳምንት ዕለት እንደነገርኳችሁ ይህንን እውነት ልናጣው አይገባም። ሰማያዊውን ሐሳብ ሰው ከያዘ በምድራዊ ነገር በፍጹም አይታለልም፣ ወደ ኋላ አይመለስም። ሰማያዊ ነገር ሲጠፋብን ግን የትኛውም ነገር ይዞን ይሄዳል። የተቀመጥንበት ስፍራ ሲጠፋብን የትኛውም ሰው ይደፍረናል፣ የትኛውም ሁኔታ ያገኘናል፣ የትኛውም ነገር ይፈጠፍጠናል። ያልተገባን ቦታ ራሳችንን እናገኘዋለን። ነገር ግን የተሰጠንን የተቀመጥንበትን ሰማያዊ ስፍራ ስናውቅ ግን እመኑኝ ተራ ሰው አይደለንም። አሜን ነው። ኢየሱስ ጌታ ነው። ተራ ሰው አንሆንም፣ ተራ ሰውም አይደለንም። እንደሱ አይነት ህይወትም አይኖረንም። እንደነገርኳችሁ አንድ ሰው ባለስልጣን የሆነን ሰው ብናይ ያለ ስፍራው ብናገኘው፣ ያለ ወንበሩ ብናገኘው፣ ያለ ቦታው ብናገኘው የዛ ሰው ነገር እንትን አይለንም፣ ጥያቄ አይፈጥርብንም? ይፈጥርብናል አይደል? ጥያቄ ይፈጥርብናል። ይሄ ሰው ምን ሆኖ ነው ያለ ስፍራው የተቀመጠው ብለን ጥያቄው ይፈጥርብናልና እንደዛ እንዳይሆን ሰው ስፍራውን የተቀመጠበትን ስፍራ ማወቅ እንዳለበት፣ የተቀመጥንበት ስፍራ ደግሞ የከበረ ስፍራ እንደሆነ እንድናቀው የሚያሳይ ስለሆነ በደንብ በትኩረት እንድትሰሙኝ ፈልጋለሁ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ለዛሬው ትምህርታችን መግቢያ እንዲሆነን ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 1 እስከ 10 ለእግዚአብሔር ቃል ክብር ቆመን እናነብና ወደ ትምህርታችን እንሄዳለን። በጌታ በኢየሱስ ስም ቃሉን አነባለሁ። እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን የልቦናችንን ፈቃድ እያደረግን የት ከኔ ጋር ናችሁ? አሁን ለሚሰራው መንፈስ አለቃ እንዳለው ሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አባት ሆይ እናመሰግንሃለን። ክብር ላንተ ብቻ ይሆን። አሁንም በቃልህ እውነት ወደኛ እንድትመጣ ያንዳንዳችንን እንድታስተምረን የዘላለም አምላክ ልዑል እግዚአብሔር ሆይ ባንድም በሌላም ወደ ለቀቅኑ ስፍራ የተቀመጥንበት አድራሻችን ጠፍቶናል። የእስራኤል ቅዱስ እግዚአብሔር ያ የከበረውን ስፍራ ለቀነዋል። ዛሬ ግን ወደዛ መለስ እንድታደርገን ድምፅ ወደኛ እንዲመጣ ውስጣችንን እንዲያገኘው በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ተናገረን። ማትናገረው ሰው በመካከላችን አይኑር። እዚህ ቁጭ ብሎ ልቡ ወደ ሌላ የሚሆን ሰው አይኑር። ጌታ ሆይ ክፉ የተመታ ይሆን፣ የጨለማ ጉልበት የተመታ ይሆን፣ ቃልህን እንዳንሰማ የሚያደርገን የጨለማ ኃይል የተመታ ይሆን። አሜን። ይመታ። የክፋት ሥራ ሁሉ የፈረሰ ይሆን
በኢየሱስ ስም እመነኝ፣ ብትሰማ እመነኝ፣ ብትሰሚኝ እልፍ እንደምትይ ስለሚያውቅ አይምሯችሁን ይይዛል፣ ሐሳባችሁን ይይዛል። ይሄን ያልተቃወማችሁ የቱንም መቃወም አትችሉም። ዛሬ በኢየሱስ ስም ስልጣን ይሄ ጨለማ ጉልበት አይምሮን የሚቆጣጠር ሐሳብን የራሱን ፈቃድ አይምሮ ውስጥ የሚወረውር ጨለማ የተሰበረ ይሆን። በኢየሱስ ስም ስልጣን ስራው የፈረሰ ይሆን። ቃልህን ሰምተን እልፍ እንዳንል እንዳንወጣ የተሻልን ሆነን እንዳንገኝ ከዘላለም ሕይወት ጌታ ሆይ ሊያጎድለን የሚሞግተን የጨለማ ጉልበት ዛሬ በኢየሱስ ስም ስልጣን ስራው የፈረሰ ይሆን። አሜን። ስራው ይፍረስ። የቃልህን ፍቺ አብራልን። አንተ በመካከላችን ሆን፣ ስትናገረን ይግባል። ሰሚ ጆሮ፣ አስተዋይ ልቦናን ስጠን በጌታ በኢየሱስ ስም አሜን። ታይባርካችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እንግዲህ ኤፌሶን መጽሐፍ በአንድ ጊዜ ጠቅልለን የምንማረው ትምህርት አይደለም። አንድ ሐሳብ አይደለም ያለው። 2 ሳምንት ተምረን የምንጨርሰው አይደለም። በሁለት አይነት ሐሳብ የምናወራበት መጽሐፍ አይደለም። 3 ሳምንት ይበቃዋል፣ 4 ሳምንት ይበቃዋል የምንለው መጽሐፍ አይደለም። እኔ አንድ ርዕስ አንድ ሐሳብ ይዤ ስለ ሰማያዊ ስፍራ እያወራሁ እንደሆነ አስቀድሜ ነግሬያቸዋለሁ። ግን መጽሐፉ ስለ እምነት ያወራል። መጽሐፉ ስለ መደህንነት ያወራል። ስለ መጠራት ያወራል። ስለ መመረጥ ያወራል። ደግሞ ስለ መንፈሳዊ ሕይወት ከፍታ ያወራል። በጣም የሚገርማችሁ ስለ ሰማያዊው መንፈሳዊ ሰራዊት ኃይልም ያወራል እና በጣም ረጅም ጊዜ የሚፈጅ በጥልቀት ልንማረው የሚገባ ሐሳብ እንደሆነ አስቀድሜ ያወርቻለሁ እና ይሄ መጽሐፍ ግን አሁን እኔ የማነሳው ሐሳብ የለቀቅነውን የተውነውን የተዘናጋንበትን ሰማያዊ የሚባል ስፍራ ላይ እንደተቀመጠ እንዳንመላለስ የገደበን ምን እንደሆነ አይተን ሰው ወደ ስፍራው እንዲመለስ የተቀምጠናል ከክርስቶስ ጋር በሰማያዊ ስፍራ የት በአብ ቀኝ ተቀምጠናል። የተቀመጥንበትን ስፍራ ለቀን ሌላ ወንበር እየፈለግን ስለሆነ ያንን ፍለጋ ለማቋረጥ እንደገና ወደ ተሰጠን በክርስቶስ ወደ አገኘነው ስፍራ ለመመለስ የምንማረው ትምህርት ነው። ምክር አዘል ትምህርት ነው። ስለዚህ እንማረዋለን። እግዚአብሔር ደግሞ ሕይወታችንን አቅጣጫ ይሰጠዋል። ዝም ብሎ ተንከራታች ሰው አንሆንም። ዋጋ ቢስ ሰው አንሆንም። መላ የጠፋው ሰው አንሆንም። ምትባንኑ ወይም የምንባንን ይመስለኛል የእግዚአብሔርን ቃል እየሰማን ስንመጣ። ክብር ለጌታ ለኢየሱስ ይሁን እና በዚህ ክፍል አሁን በምናነሳው ክፍል ምዕራፍ 2ን እንደ መንደርደሪያ ስናይ ሁሉም ሰው ወይም ደግሞ በዚህ ይሄ ሰማያዊ ስፍራ የሚለውን ትኩረት ሰጥቶ ለሚሰሙት ወይ ደግሞ የኤፌሶን ቤተክርስቲያንን አድሬስ አድርጎ ብቻ አይደለም መጽሐፉ የተናገረው ብያቸዋለሁ። ይሄ መጽሐፍ ይሄ ደብዳቤ ዘዋሪ ደብዳቤ ነው። የሰማው ሁሉ ይህንን ሐሳብ እንዲያስብ ለእግዚአብሔር ለክብሩ ምስጋና እንዲሆኑ የተፈጠሩ እንደሆኑ እንዲያስቡ ትኩረት እንዲሰጡ እኔ በመኖሬ በእግዚአብሔር መንግስት ውስጥ እኔ ስጨመር ወይም ደግሞ እኔ ስኖር ለእግዚአብሔር የክብር ምስጋና ይመጣል ብሎ ሰው እንዲያስብ ፍጥረት ዓለም ይሄንን እንዲያስብ የሚያነሳሳ ክፍል ነው። ክብር ለጌታ ለኢየሱስ ይሁን። ሌላው የእግዚአብሔር ታላቅ ዓላማና እቅድ እንዴት አድርጎ በሰው ሕይወት ውስጥ እንደሚፈጸም እንድናስብ እግዚአብሔር ዓላማ አለው። እግዚአብሔር እቅድ አለው። የእግዚአብሔር ዓላማና እቅድ በእኔና በእናንተ ሕይወት እንዴት እንደሚፈጸም ደግሞ አስምሮ የሚናገር መጽሐፍ ነው። ይህንን አሁን እንዳነበብነው ቁጥር 1 እስከ 10 ስናነብ በትኩረት እናየዋለን። አሁን ደግሞ እያንዳንዱ ግለሰብ ድነት የመጀመሪያ ዓላማው ወይም ደግሞ የመጀመሪያው በሕይወቱ የሚፈጸም ዓላማ እንደሆነ እንዲያውቅ መንገዱ ይሄ እንደሆነ ኢየሱስ መንገዱ እንደሆነ መዳን የሚባል ነገር ለዚህ ለሰማያዊ ስፍራ ብቁ እንድንሆን የሚያደርግ እንደሆነ ጠቆም የሚያደርግ መጽሐፍ ነው። ሌላ ይህ መጽሐፍ ይኸው የምናየው መጽሐፍ ደግሞ አሁን ምዕራፍ 2 ላይ ከ1 እስከ 10 ስናነብ የቀደመውን መንፈሳዊ ሕይወትና በክርስቶስ ኢየሱስ ያገኘነውን ሌላኛው መንፈሳዊ ሕይወትን አጉልቶ ያሳየናል። መጽሐፉ እንደዚህ ስለሚል በበደላችሁ በኃጢአታችሁ ምን ነበራችሁ?
ሙታን ነበራችሁ ይልና ግን አሁን ግን ነገር ግን በምህረቱ ባለጸጋ ስለሆነ ብሎ ደግሞ ሌላኛው ህይወትን በክርስቶስ ኢየሱስ ያገኘነውን ህይወት ደግሞ ይነግረናል። ሙታን ነበራችሁ ግን ደግሞ አሁን ምን አግኝታችኋል? ከኔ ጋር ናችሁ? ህይወትን እስቲ ህይወት አግኝቻለሁ በሉ። ህይወት አግኝተናል። ስለዚህ ሰማያዊ ስፍራ እግዚአብሔር በክርስቶስ ኢየሱስ ያደለን ስፍራ ነው ማለት ነው። ታድለናል። እኔና እናንተ በክርስቶስ ኢየሱስ በአብ ቀኝ በሰማያዊ ስፍራ ተቀምጠናል። ምንም እንኳን አሁን እዚህ የሁሉም ምንጭ ኢየሱስ ቤተክርስቲያን አንድ ምንድነው የሆነች ድንኳን ውስጥ አንድ የሆነች ወንበር እንዲችና እንዲች የምትባል ወንበር ላይ የተቀመጥን ቢመስለን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ከተቀበልክበት ቀንና ሰዓት ማይክሮ ሰከንድ ጀምሮ በክርስቶስ በአብ ቀኝ ምን ብለናል? ተቀምጠናል። ሃሌሉያ። ይህንን ስናይ እኔ እንደዚህ እላለሁ፣ ይህን ሰማያዊ ስፍራ ወይም ደግሞ ይህን የጽድቅ ስፍራ እግዚአብሔር ያደለን በጣም ጻድቅ ስለሆነ ደግሞ በጣም የተገባን ሰዎች ስንመረጥ በቃ እሱ ይገባታል የተባልን ሰዎች ሆነን አይደለም። በጣም የሚደንቀው መጽሐፉን ስታጠኑት ገና በበደላችን በኃጢአታችን ሙታን በነበርን ጊዜ ኢየሱስ ጌታ ነው። ያን ጊዜ ነው እግዚአብሔር በልጁ በክርስቶስ ኢየሱስ ያሰበን፣ የመረጠን፣ ያደለን። ሃሌሉያ። በጣም ጻድቅ ሆነን አይደለም እግዚአብሔር ኢየሱስ ክርስቶስን ወደ ህይወታችን ያመጣው። በበደላችን በኃጢአታችን ሙታን በነበርንበት ጊዜ ቃሉ ሲነግረን እንደዚህ ነው የሚለን፣ የዚህ ክፉ ዓለም መንገድ እየተከተላችሁ ነበር። ክርስቶስ ኢየሱስን ወደ ህይወታችሁ ሲያመጣ እግዚአብሔር አብ እናንተ በበደል በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ። ደግሞስ እንደውም የዚህን ክፉ ዓለም መንገድ እየተከተላችሁ ነበር። ቸርች እየተመላለስክ አልነበረም። መልካሙን መንገድ መርጠን እየተከታተል አልነበረም። ሙታን በነበርንበት ጊዜ ደግሞስ ክፉ ዓለምን የሚከተሉትን ሰዎች እየተከተል ነበር። በጣም ነበር የሚሉ ነገሮች በጣም በዝተው እናገኛለን እዚህ ጋር። እንደውም በአየር ላይ ላሉት መንፈሳዊ ኃይላት ገዢዎች ለሆኑት ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። መቼ? ክርስቶስ ኢየሱስ ወደ ህይወታችሁ መጥቶ እናንተን በአብ ቀኝ ለማስቀመጥ ሃሌሉያ ሰማያዊ ስፍራ ወደሚባለው ቦታ እናንተን ለመውሰድ በዛ ሐሳብ ውስጥ ወደኛ ሲመጣ እኔና እናንተ በጣም የማንታዘዝ ደግሞም ለዚህ ለመንፈሳዊው ኃይላት ገዢ ለሆነው ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ ለሱ ትኖሩ ነበር። በጣም እድለኞች ነበር። ሌላ እንዲህ ይላል፣ የሥጋ ምኞታችንን እያረካን መንገዱን እየተከተልን በመካከላቸው እንኖር ነበር። በማይታዘዙ መካከል፣ ለእግዚአብሔር ጠላት በሆኑ መካከል ደግሞ የራሳችንን ምኞት እያረካን እንኖር ነበር። ለዚህ መንፈሳዊ ዓለም ስንታጭ እኔና እናንተ ቀደም ብዬ እንደነገርኳችሁ በጣም ጻድቅ፣ በጣም መልካም ሰው፣ በጣም እግዚአብሔርን ምንፈራ ሰዎች ሆነን አልነበርንም። በበደላችን ሙታን በነበርን ጊዜ ኢየሱስ ያድናል። ኢየሱስ ያድናል። የሥጋ ምኞታችንን እያረካን መንገዱን እየተከተልን በመካከላቸው እንኖር ነበር። እንደውም እንደ ሌሎቹ የቁጣ ልጆች ነበር። የቁጣ ልጆች ነበር ምን ማለት ነው?
ቅጣት የሚገባን ሰዎች ነበርን። ሰማያዊ ስፍራ አይደለም እኔና እናንተ በአብ ቀኝ ከክርስቶስ ጋር መቀመጥ የነበረብን። የቁጣ ልጆች ነበርን፣ ወይም ቅጣት የሚገባን ሰዎች ወይም ልጆች ነበር። አሁንስ ምን አገኘን ይላል? ምህረትን አገኘን። እንዴት ስንል በምህረቱ፣ እግዚአብሔር በምህረቱ ባለጸጋ ነዋ። እግዚአብሔር በምህረቱ ባለጸጋ ስለሆነ እኔና እናንተ ምን አገኘን? እስቲ ምህረት በሉ። ምህረት አገኘን። እግዚአብሔር ለኛ ያለው ነገር ምንድነው ስትሉ ፍቅር ብቻ። ሃሌሉያ። እግዚአብሔር ለኔ ምን አለው ስትል ፍቅር ብቻ። እኔ በፍቅር እየተመላለስኩ አይደለም፣ ፍቅር እየሰጠሁ አይደለም። ገና በበደልና በኃጢአት ሙታን በነበርኩ ጊዜ እግዚአብሔር በምህረቱ ከጸጋው ባለጸግነት የተነሳ ይህንን ህይወት ይህን ምህረት ከሰጠኝ በኋላ በፍቅር እንድኖር ፍቅርን እግዚአብሔር በእኔ ውስጥ አደረገ። ኢየሱስ ያድናል። ምን ስለሆነ? እግዚአብሔር ፍቅር ብቻ ስለሆነ። ስለዚህ ምን አደረገ ስትሉ በበደላችን ሙታን ሆነን ሳለ ክርስቶስ እኔና እናንተን ምን አደረገን ይላል? ሕያዋን አደረገን። ዳንን። በምን? በጸጋው። ስሙ ይቀደስ። ከዛ ምን ሆነ? እግዚአብሔር ከክርስቶስ ጋር ምን አለን? አስነሳን። እንዴት? በምህረቱ። ቀጥሎ ምን አደረገ ስንል በክርስቶስ ኢየሱስ በሰማያዊ ስፍራ ምን አለን? አስቀመጠን። ምን አይነት የክብር ስፍራ እንዳላችሁ ታውቃላችሁ? በጣም ዝቅተኛ ስራ ነው የምሰራው የምትሉ ሰዎች በአብ ቀኝ ከክርስቶስ ጋር እንደተቀመጣችሁ አስቡ። አስቀመጠን። አዎ አስቀመጠን። የት? በሰማያዊ ስፍራ ከክርስቶስ ጋር። ምንድነው ታዲያ ጥቅሙ? ሰማያዊ ስፍራ መቀመጤ ምንድነው ጥቅሙ? በሰማያዊ ስፍራ መቀመጤ ምንድነው ጥቅሜ? በጣም የሚገርመው ላንተ የሚያመጣ ምንም አይነት በሰማያዊ ስፍራ በመቀመጥህ በዚህ ምድር ላይ የሚያመጣው ምንዛሬ ምናምን አለ ብላችሁ እንዳታስቡ። በሚመጣው ዘመን መጽሐፉ እንዲህ ይላል፣ በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጸግነት እግዚአብሔር ያሳይ ዘንድ ነው ይላል። ሃሌሉያ። እግዚአብሔር የጸጋውን ባለጸግነት ያሳይ ዘንድ እኔና እናንተን በምህረቱ በሰማያዊ ስፍራ በአብ ቀኝ አስቀመጠን። ማይከብር ዘንድ የጸጋው ባለጸግነት እሱ እግዚአብሔር ሃሌሉያ ያሳይ ዘንድ ስሙ ይባረክ። በዛ ነው እግዚአብሔር ከክርስቶስ ጋር በሰማያዊ ስፍራ ያስቀመጠን። እግዚአብሔር በሰማያዊ ስፍራ እኔና እናንተን ሲያስቀምጥ ከክርስቶስ ጋር የሚገርም ፕሮግራም ነበረው። እግዚአብሔር የሚገርምም ዓላማ ነበረው። እግዚአብሔር ያለ ዓላማ ያለ ፕሮግራም ምንም የሚሰራው ነገር የለም። እኔና እናንተን በሰማያዊ ስፍራ ሲያስቀምጥ የጸጋው ክብር ይመሰገን ዘንድ ፕሮግራሙ ይሄ ነው። የእግዚአብሔር ፕሮግራም ጸጋው ይመሰገን ዘንድ። ሃሌሉያ። እግዚአብሔር ሉዓላዊ ነው በሉ። ነሳ ከክርስቶስ ጋር አስቀምጦ የሱ ዋናው ፕሮግራም እኔና እናንተን በአብ ቀኝ ማየት። እኔና እናንተን በአብ ቀኝ ማየት። እዚህ ምድር ላይ ምድራዊ ነገርን እያነፈነፍን ስንሽከረከር ማየት የሱ ደስታ አይደለም። የእግዚአብሔር አብ ደስታ እኔና እናንተን በአብ ቀኝ ማየት ነው። ከክርስቶስ ጋር መቀመጣችንን ማየት ነው። የሱ ደስታ ይሄ ነው።
እስቲ በጸጋው ድኛለሁ የሚል ሰው አለ? ጸጋው ያዳነው እስቲ በጣም በቃ ፐርፌክት ሆኖ ስራው ትክክል በጣም ትክክለኛ ስራ እየሰራ የዘላለም ሕይወት ተሰጠኝ የሚል አለ? አለ? እስቲ ይህንን መዝሙር ቆመን እንድንዘምር እፈልጋለሁ። ናቲ እግዚአብሔር በሰማያዊ ስፍራ እሱ ፕሮግራምና ዓላማ ባለበት ቦታ እንደተቀመጣችሁ አስቡ። የእግዚአብሔር ፕሮግራም አልተቀየረም። በክርስቶስ በሰማያዊ ስፍራ እኔን አንተን አንቺን ማስቀመጥና ማየት የሱ ፕሮግራም ነው። ድነናል። የዳነው በጸጋው ነው። እኔ በጸጋው ድኛለሁ፣ እናንተ በጸጋው ድናችኋል። ጸጋህን እንጂ ጽድቄን አልሰብክም፣ ከሰጠኝ በላይ ምንም አልጨምር። የማልጠቅም ባሪያ ታሪክ የሌለ አንድ ነገር ግን አውቃለሁ፣ ኢየሱስ እንዳዳነ። ጸጋህን እንጂ ጽድቄን አልሰብክም፣ ከሰጠኝ በላይ ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ግን አውቃለሁ፣ ኢየሱስ እንዳዳነኝ። አንድ ነገር አውቃለሁ፣ ኢየሱስ ወዶኛል፣ ኢየሱስ ወዶኛል፣ ኢየሱስ ወዶኛል፣ ማን ይቃወመኛል? ጸጋህን እንጂ ጽድቄን አልሰብክም፣ ከሰጠኝ በላይ ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ግን አውቃለሁ፣ ኢየሱስ እንዳዳነኝ። ጸጋህን እንጂ ጽድቄን አልሰብክም፣ ከሰጠኝ በላይ ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ግን አውቃለሁ፣ ኢየሱስ እንዳዳነኝ። ሮሜ 3 ከ20 እስከ 28 ላይ አንድ ሰው የሚድነው የሚጸድቀው በክርስቶስ ኢየሱስ በማመን ብቻ ነው ይላል። ሰማያዊውን ስፍራ መቀላቀል የሚችለው ኢየሱስን በማመንና በማመን ብቻ ነው። የተፈጠርንበት ዓላማ እንዲገባን ያስፈልጋል። የተመረጥንበት ዓላማ እንዲገባን ያስፈልጋል። እኛ እግዚአብሔር አስቀድሞ ያዘጋጀልንን መልካሙን ስራ እንድንሰራ እንደዚህ ይላል ቃሉ፣ በክርስቶስ ኢየሱስ የተፈጠርን እኛ የእግዚአብሔር የእጁ ስራዎች ነን ይላል። ሰማያዊ ስፍራ ላይ እንደተቀመጠ ሰው የእግዚአብሔር የእጁ ስራ እንደሆነ ሰው በእርሱ እንደዳነ ሰው ኢየሱስን በማመን ብቻ ያገኘነው አንድ እድል፣ እሱም ደግሞ የተቀመጥንበትን ስፍራ እያሰብን እንደሱ አይነት ሰው እንድንሆን በቀን ዕለት ህይወታችን ከቀን ቀን የተሻለ ነገር እያሰብን የተሻለ ነገር እየኖርን በአብ ቀኝ እንዳለ የተጠያቂነት ህይወት ደግሞ የሚያመልጥ ህይወት እንዳለው ሰው እንድንኖር እግዚአብሔር ይፈልጋል። ሰባኪ በመሆን አላመልጥም፣ አስተማሪ በመሆን አላመልጥም፣
በጣም የሆነ ነገር ሰው ስለሆንኩ አላመልጥም። ትክክለኛውን ስፍራ መያዝ አለብኝ። እንዲሁ በቀልድ አይደለም የክርስቶስ ኢየሱስ ደም የፈሰሰው። ሰማያዊ የሚባል ስፍራ አለ። አስተውሉ። ምዕራፍ 3 ቁጥር 11 ላይ ጳውሎስ እንዲህ አለ፣ እኔ በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆንኳል። ተሰጥቶኝ እኔ የዚህ ወንጌል አገልጋይ ሆንኩኝ ወይም ደግሞ ሆኛለሁ። ምንም እንኳን ከቅዱሳን ሁሉ ያነስኩ ብሆን የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ደግሞ እሰብክ ዘንድ እኔ ተመርጫለሁ። ያንን የተመረጥኩበትን ምንም እንኳን ታናሽ ብሆን ያደረኩኝ ወደፊት ይሄዳለሁ። ይጸጋለን የተሰጠኝ ተሰጥቶኝ ነው። ጸጋው አግኝቼ ነው። ጸጋ ይህንን ወንጌል የዳንኩበትን ወንጌል እንድናገር ጸጋ ተሰጥቶኝ ነው። ችሎታ የለኝም። ጳውሎስ ማን ነው ምንድነው ብትሉት ጌታ ኢየሱስ ክርስቶስ እስከሚገናኘው ድረስ በደማስቆ የሚፈልገው አንድ ነገር አለው። በዛው በሚሄድበት መንገድ በአሳዳጅነቱ በቅናቱ ታዋቂ መሆን የሚፈልግ ሰው ጌታ ካገኘው በኋላ ግን የዚህ ወንጌል ሰባኪ ሆንኩ ብሎ እንዲደፍር የሚያደርግ ጸጋ አገኘው። ይሄ ጸጋ ያገኛል። ይሄ ጸጋ ይውደቅብን። ከጸጋው ውጪ ምን ትምክታለን? ይህንን ማደርገው በጸጋ ነው። እንዲሁ ሁሉም በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉም እገልጥ ዘንድ እግዚአብሔር ጸጋን ሰጠኝ። ስለዚህ ዛሬም ቆሜ በዚህ ጸጋ ውስጥ ሆናችሁ ቀጣዩን ሕይወታችሁን እንድትመሩ በሰማያዊው ስፍራ እንዳለ ሰው እንድትመላለሱ መክራለሁ ይላል ጳውሎስ። ለምንድን ነው ጳውሎስን እንዲህ አይነት ምክር እንዲህ አይነትን እውነት እግዚአብሔር ወደ ሕይወቱ ያመጣው ስትሉ በቤተ ክርስቲያን አማካኝነት ብዙ መልክን ወይም ገጽታ ያለውን የእግዚአብሔርን ጥበብ በሰማያዊ ስፍራ ላሉት አለቆች፣ ባለስልጣናት ይታወቅ ዘንድ አንዳንዴ ዝም ብሎ አይደለም እኔን የጠራኝ አንተን የጠራህ በሰማያዊ ስፍራ ባሉት ላለቆች፣ ስልጣናት ለሚሉት የእግዚአብሔር ስልጣን እንዲታወቅ ሉዓላዊነቱ እንዲታወቅ እኔና እናንተን መርጦናል፣ ተጠርተናል። ሃሌሉያ። ራሴን ላሳውቅበት አይደለም። ይህ የዘላለም እቅዱ ነው። ይህ የዘላለም ፕሮግራሙ ነው። የእግዚአብሔር ሰማያዊ ስፍራ ላይ ኃይላት አሉ። አዎ ስልጣናት አሉ። አዎ እነሱ እንድታውቅ አውቃቸው እንድትንቀሳቀስ ከኃይላት በላይ ከባለስልጣናት በላይ የሆነውን እግዚአብሔርን እየገለጥክ እንድትወጣ እንድትገባ በሰማያዊ ስፍራ ያሉት ኃይላት፣ ስልጣናት የእግዚአብሔርን ሉዓላዊ ዓላማና ዕቅድ ማወቅ እንደሚገባቸው መጽሐፍ ቅዱስ ይናገራል። ደግሜ እንዲህ ብዬ ጠየቅኩኝ፣ ደግሜም እንደዚህ ብዬ አሰብኩኝ። ምን ይወቁ እነዚህ በሰማያዊው ስፍራ ያሉ አለቆች፣ ስልጣናት፣ ኃይላት ምንድን እንዲያውቁ እግዚአብሔር ፈለገ ብዬ ራሴንም ጠየቅኩ፣ መጽሐፉንም ጠየቅኩ። እንደዚህ የሚል ሐሳብ አገኘው። የጸጋውን ባለጸግነት። ሃሌሉያ። ኃይላት ይወቁ የእግዚአብሔርን ጸጋ፣ ስልጣናት ይወቁ የእግዚአብሔርን የበላይነት። ሃሌሉያ። የጸጋውን ባለጸግነት እንዲያውቁ ምን ይወቁ? መዳናችንን። በምን? በጸጋው መዳናችንን ኃይላት ይወቁ፣ ስልጣናት ይወቁ። አየር ላይ ያሉት፣ ሰማይ ላይ ያለው፣ መንፈሳዊ ዓለም ላይ ያለው አለቃው መንፈስ ይወቅ። እኔ በምን ድኛለሁ? በጸጋው ድኛለሁ። አንድ ዘማሪ እንዲህ አለ አይደል? እንዲሁ በጸጋው ዳንኩ። ታውቃላችሁ አይደል? በኋላ ይሄንን መዝሙር ትከፍትልኛለህ። እንዲሁ በጸጋው ምን አልኩ? ዳንኩ። እነዚህ እንዲያውቁ ነው። ምኖቹ? በአየር ላይ ያሉት፣ በሰማያዊ ስፍራ ያሉት አለቆች፣ ስልጣናት፣ ኃይላት እንዲያውቁ ምፈልገዋለሁ። ምን ይወቁ? እግዚአብሔር አስቀድሞ
ያዘጋጀልንን መልካም ስራ እንድንሰራ የተፈጠርን መሆናችንን እንድንታወቅ ከንቱ ሰው እንዳልሆናችሁ እንዲታወቅ እግዚአብሔር ፈልጓል። አይደለም አንተ ሰማያዊው ስፍራ ያለው አለቃ መንፈስ ከንቱ እንዳልሆንክ እንዲያውቅ ተፈልጓል። በእግዚአብሔር የተፈጠርነውኛ መልካሙን ስራ እንድንሰራ ነው። ምን ይወቁ? እኛ የእግዚአብሔር የእጆቹ ስራዎች ነን። ሃሌሉያ! ማንም ያድቦለቦላችሁ አይደላችሁ። እስቲ እኔ በሉ የእግዚአብሔር የእጁ ስራ ነኝ በሉ እስቲ። እናንተን ማንም አልሰራችሁም፣ የሰራችሁ ራሱ እግዚአብሔር። ደግሞስ የሱ የሆነውን መልካም ስራ እንድትሰሩ አልቀለለብንም። ምድር ላይ ስንኖር ሁሉ ነገር አልቀለለብንም። ባሪያ ሊያደርገን የሚፈልግ ነገር ጥረቱ አልበዛም። ብዙ ነገር አጎንብሽልኝ አላለም። ከዛኛው ወንበር አላወረደንም። ዛሬ እግዚአብሔር ወደ ስፍራችን ይመልሰን። ወደዛ ወደ መጀመሪያ ወደ ተፈጠርንበት ወደዛው ይመልሰን። አሜን፣ ይመልሰን። ምን ይወቁ? እነዚህ አየር ላይ ሰማያዊ ስፍራ የተቀመጡ ኃይላት፣ ስልጣናት፣ አለቆች ምን ይወቁ ብዬ ስጠይቅ በሰማያዊ ስፍራ ከክርስቶስ ጋር በአብ መቀመጤን ይወቁ። ሃሌሉያ! እኔ የት ነው ያለሁት? እዚህ ምድር አይደለሁም፣ እዚህ ቀበሌ አይደለሁም፣ እዚህ ሰፈር አይደለሁም። እኔ በሰማያዊው ስፍራ በአብ ቀኝ ነው ያለሁት። ሃሌሉያ! ከማጋ ከክርስቶስ ጋር። እዚህ ብትሆን እኮ ትግል የለም። እዛ ስላለ ነው ትግል የበዛው። ሰምታችሁኛል? በጣም ስትጸልዩ ሰልፍ አይበዛም እንዴ? በጣም በቃ ወደ ቃሉ ጠጋ ስትል ለመሳብ ይመጣል። ንቃበት። ያለ ስፍራ ሊሰጥ ስለሆነ ንቃበት። ምን ይወቁ? እነዚህ አየር ላይ ያሉት መንፈሳዊ ዓለም ላይ ያሉት አለቃ ነኝ የሚሉ ስልጣናት ነኝ የሚሉ ምን ይወቁ ብዬ ስጠይቅ በነፃነት በልበ ሙሉነት ወደ እግዚአብሔር መቅረብ የምንችል ሰዎችና ልጆች እንደሆነን ይወቁ። ሃሌሉያ! ነፃነት የነፈጋችሁ ምንም ነፃነት የለኝም የምትሉ ስሙ። ይሄንን ዛሬ ማወጅ ጀምሩ። እኛ ተሰጥቶናል በነፃነት በልበ ሙሉነት እግዚአብሔርን እንድናመልክ፣ ከእግዚአብሔር ጋር እንድንሆን፣ በእግዚአብሔር ፊት እንድንቀርብ እድል የተሰጠን ሰዎች ነን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ስሙ ይቀደስ። ሃሌሉያ! ምዕራፍ 3 ቁጥር 12ን አሁን ያነበብኩትን ሐሳብ ማግኘት ትችላላችሁ። ምዕራፍ 3 ቁጥር 12 ላይ በመጨረሻ ሐዋርያው ይህ ሁሉ በሕይወታችሁ ፍጻሜ እንዲያገኝ በአብ ፊት እንበረከካለሁ። ይህ ሁሉ እንዲሆን ጸሎት ያስፈልጋል። አዎ ጸሎት ያስፈልጋል። ለምን? መጋደላችን ከደምና ከስጋ ጋር እስቲ አይደለም በሉ። ስለዚህ እኔ ፍጻሜ እንዲያገኝ በአብ ፊት እንበረከካለሁ። አባትነት ሁሉ በሚሰየምበት እኔ በአብ ፊት ምን እላለሁ? እንበረከካለሁ። ይህንን ሐሳብ እያየው ጌታ ሆይ ለምን እምለው ነገር አለ። እጠይቀዋለሁ፣ መጽሐፉን ጠይቃለሁ። ጌታ ሆይ ለምን መንበርከክ? በቃ አንተ አለህ አይደል? በዛ በሰማያዊ ስፍራ አይደል የተቀመጥነው? በአብ ቀኝ ነው አይደል? ክርስቶስ አለ አይደል አብሮኝ? ለምን ጸሎትስ ለምን መጸለይ ለምን ያስፈልጋል? እዛ ጋር አይደል ያለሁት? እዛ ጋር ከተቀመጥን ጸሎት ምን ያስፈልጋል እያልኩ ራሴንም እጠይቅ ነበር፣ መጽሐፉንም እጠይቅ ነበር። ለምንድን ነው የምንጸልየው ታዲያ? ለምንድን ነው ሐዋርያ ጳውሎስ እኔ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ? ለምን? ምን የሚል አገኘው መሰላችሁ? በውስጥ ሰውነታችሁ እንድትጠነክሩ። ሃሌሉያ! ለካ የውስጥ ሰውነት ካልጠነከረ የትኛውም ነፋስ በመጣ ቁጥር ይዞ ይሄዳል። ስለዚህ የውስጥ ሰውነታችሁ እንዲጠነክር ምን እላለሁ አለ ጳውሎስ? ጸልያለሁ። አስተምሮ መክሮ ዞር አላለም። ለዚህ ነው እንጸልያለን። ይህን ትምህርት ከጨረስን በኋላ ያልኳቸው
እንጸልያለን። እግዚአብሔር ውስጣችንን ይገነባዋል። ኢየሱስ ያድናል። በውስጥ ሰውነታችሁ ምን እንድትሉ እስቲ ከኔ ጋር እንድትጠነክሩ በሉ እስቲ። እንድጠነክር በሉ እስቲ። ጸሎት ያስፈልገኛል በሉ እስቲ። አንድ የተተከለን ችግኝ፣ የተተከለን አትክልት፣ የማንኛውን ነገር ማጠጣት ይጠበቅብናል አይጠበቅብንም? ይጠበቅብናል። መኮትኮት ያስፈልገዋል። ብርሃን፣ ፀሐይ ብርሃን ያስፈልገዋል። ሁሉም ነገር ያስፈልገዋል። አንዳንዱ እንደውም ማዳበሪያ ያስፈልገዋል። ክትትል ይፈልጋል። ስለዚህ የውስጥ ሰውነታችሁ እንዲጠነክር ምን እላለሁ አለ። ሌላስ ሐዋርያ ጳውሎስ በአብ ፊት አባትነት ሁሉ በሚሰየምበት እንበረከካለሁ እጸልያለሁ ያለው በዚህ ብቻ ነው? የውስጥ ሰውነታችን እንዲጠነክር ብቻ ነው ወይ ብዬ ስፈልግ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ፣ ሃሌሉያ፣ ኃይል እንድታገኙ በምን? በመንፈሱ። ኢየሱስ ያድናል። ኃይል እንድታገኙ እኔ ምን እላለሁ? እንበረከካለሁ። እስቲ ጸልያለሁ በሉ። እስቲ ጸልያለሁ በሉ። ምን እንዳገኝ? ኃይል እንዳገኝ። በምን? በመንፈሱ በኩል ኃይል እንዳገኝ እጸልያለሁ። ሶስተኛው በእምነት ክርስቶስ በልባችሁ እንዲያድር እኔ እጸልያለሁ። በአብ ፊት እንበረከካለሁ። ለምን ስትሉት ክርስቶስ በእምነት በልባችሁ ምን እንዲል? እንዲያድር ወይም እንዲሳል። አንድ አማኝ ሊያወራ የሚገባው ምንድን ነው ብዬ ሳስብ ስለ እሱ ብቻ፣ ስለ ክርስቶስ ብቻ። አራተኛ አባትነት ሁሉ በሚሰየምበት የምንበረከከው አለ ሐዋርያ ጳውሎስ ስር እንድትሰዱ እንድትጸኑ፣ ስር እንድትሰዱ ደግሞ እንድትጸኑ። አንድ ትልቅ ፎቅ ልሰራ ብፈልግ መጥቼ እዚህ ላይ ነው የምጀምረው። ምን ማድረግ አለብኝ? ወደ ውስጥ በጣም አይደል? በጣም ወደ ውስጥ፣ ከውስጥ ነው ወደ ላይ፣ ዝም ብሎ የለም። ስለዚህ ስር እንድትሰዱ ከዛስ እንድትጸኑ፣ የመጣው ሁሉ እንዳይገፈታትር፣ እንዳያንገዳግዳችሁ፣ እንዳይገፈትራችሁ እንድትጸኑ እኔ ምን እልላችኋለሁ? ጸልያለሁ። እስቲ ለወገኖች የምትጸልዩ፣ ለወንድሞች የምትጸልዩ፣ ለአገልጋይ የምትጸልዩ እስቲ ጌታ ይባርካችሁ። አምስተኛ በፍቅር እንድትታነጹ። የምትታነጹበት ማቴሪያሉ ምን ይባላል? እስቲ ፍቅር በሉኝ። ያማል አይደል? አሁን ያጣነው ምንድን ነው? በሉኝ እስቲ። እውነቴን ነው የምላችሁ። አሁን ያጣነው ምንም ነገር አለ፣ ፍቅር ነው። መታወቂያችን ሌላ ሆኗል። ፍቅር ምን ምን ያደርጋል ይላል መጽሐፍ ቅዱስ። እሱን የሚነግረኝ ሰው አንደኛ ቆሮንቶስ 13 እሺ እሺ፣ የራሱን አይፈልግም። እሺ እሺ፣ አቤ እሺ፣ አለቀ። እሺ፣ ይሄ ህንፃው የሚገነባበት ነው። ህንፃው ሲገነባ እነዚህ ያስፈልጋል። ሚስማር ያስፈልጋል። ህንፃ ሲሰሩ ብረትም ያስፈልጋል። የሆኑ ነገሮች ያስፈልጋሉ አይደል? በፍቅር ምን እንድትሉ እንድትታነጹ እኔ ምን እላለሁ? እጸልያለሁ። ይሄ ሁሉ እንዳይጎድላችሁ እጸልያለሁ። ፍቅር ዋና ነገር ስለሆነ። ስድስተኛው የክርስቶስን ፍቅር ስፋቱን፣
እርዝመቱን ከፍታውና ጥልቀቱ ምን ያህል እንደሆነ እንድታውቁት ማወቅ ይቻላል እንዴ? ማወቅ ይቻላል? መጽሐፉ ከመታወቅ በላይ ነው ይላል። ይቻላል። እንድታውቁት ግን እጸልያለሁ። አቤት የፍቅሩ ስፋት! ሲተፉበት ዝም፣ ሲገፈትሩት ዝም፣ በሐሰት ሲከሱት ዝም። እኔ እኮ አውቃለሁ ብሎ አልተገለጠም። ዝም። እንዲህ ነው፣ መልስ የለም። ዝም። ያንን መስቀል አምጥተው ላዩ ላይ ሲያስቀምጡት አቤት ፍቅር! ዝም። የዚህን ፍቅር ከፍታውን ጥልቀቱን ምን ያህል እንደሆነ ርዝመቱ እንድታውቁ እኔ ግን ምን እላለሁ? ስምንተኛን የመጨረሻው እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እኔ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። ካልተሞላችሁ አይሆንም። በእግዚአብሔር ፍጹም ሙላት ውስጥ ካልተመላለሳችሁ አይሆንም። ምንድን ነው ሙላት? በማንኛውም ረገድ ሙሉ የሆነውን እግዚአብሔር ወደ ፍቅሩ ታላቅነት እንድንደርስ ፈቃደኛ እንደሆነ እንድናውቅ እግዚአብሔር ፈቃደኛ ነው። ወደ እርሱ ፍቅር ሙላት እንድንደርስ እሱ ፈቅዷል። ስለዚህ ምን አድርግላችኋለሁ? እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እኔ ጸልይላችኋለሁ። መንፈሳዊ ስፍራ ኳሊቲ ያለው ጸሎት ያስፈልገዋል፣ ኑሮ ያስፈልገዋል፣ ህይወት ያስፈልገዋል፣ በፍቅር መመላለስ ያስፈልገዋል። ከሆነ ቦታ ምን ቀዳው አይደለም። ፍቅር እንደ እግዚአብሔር ቃል ስንኖር ከእግዚአብሔር የምንወስደው ባህሪ ነው። ሰምታችሁኛል? ፍቅርን ከየትም አትቀዱትም። ትምህርት ቤት ገብታችሁ ፍቅርን በህይወታችሁ አታመጡ። ከጌታ ጋር በመኖር የባህሪው ተካፋይ በመሆን የዛን ጊዜ ፍቅሩ ወደ እናንተ ይመጣል። እኔ እግዚአብሔር የፍቅሩ ተካፋይ ነኝ ብሎ ማለት አይቻልም። ከሱ ጋር መኖር በጣም እድሜ ልክ ብንማር ፍቅሩን ማምጣት አንችልም። እድሜ ልክ ተምሮ የሚያስመርር አለ። ከጌታ ጋር በመውጣት በመግባት የሱን ሐሳብ በመከታተል ግን ፍቅሩን ሼር ማድረግ ይቻላል። እግዚአብሔር ጸጋን ያበዛልናል። ሰማያዊ ስፍራ የሚፈልገው ኳሊቲ አለ፣ የሚፈልገው ህይወት አለ። ዝም ብሎ መውጣት መግባት አይደለም። ህይወት ይፈልጋል፣ ኑሮ ይፈልጋል። እግዚአብሔር በዚህ ጸጋ ይባርከናል። ቆመን እንጸልይ።